يا الله ملكتني عمرنا أبو بكر تقمط كزام قزقزا وها مጣ يا الله ملكتني ፊት ለፊት አስቀመጠ ከዛም ፍየል አመጣና አረዳት ከዛ ስጋዋን አመጣና فقدمها الى ابي بكر وعمر ورسول لابو بكر لعمرنا لا الله ملكتني ሰጠ اكل رسول الله حتى يا الله ملكتني اسكي ጠግቡ በሉ واكل ابو بكر حتى شبع ابو بكر مسكي ጠግቡ በሉ واكل عمر حتى شبع عمر مسكي ጠግቡ በሉ فلما انتهوا በጨረሱ ጊዜ نظر رسول الله يا الله ملكتني تملكتو الى الماء البارد ወደ ቀዝቃዛው ውሃ والى الشاة المذبوحة ወደ ታረደችው ፍየል ثم نظر الى ابي بكر والى عمر ከዛም ወደ አቡበክርና ወደ ዑመር ዞሩ አሉ በአላህ ይሁንብኝ والله لتسالن يومئذ عن النار በተሰጣችሁ ጸጋ የመጽአት ቀን ትጠየቁበታላችሁ አቡበክርና ዑመር ያለ ረሃብ ምንም አላስወጣቸው ቀዝቃዛ ውሃን የጠጡት يا الله ملكتني አሏቸው والله በዚህ ጸጋ ትጠየቃላችሁ ይህን ቃል ይሰሙ ይሆን የሀገራችን ግማሽ ሰዎች ከሚበሉት ከሚጠጡት የረሃብተኛ ሆድ በረሃብ ሲሰቃዩ ያዩ አይሰሙም ምን እነዛ ባለ ጸጎች አይሰሙም ምን እነዛ ባለ ሀብቶች ስለ ድሆች ምንም የማያውቁ አይሰሙም ምን እነዛ ተጠሪዎቻችንና መንግስቶቻችን የሚቀርብላቸው ማዕድ መጀመሪያውም መጨረሻውም የማይታይ ሆነ ድሆች አሁንም ከቆሻሻ ያነሱ ይበላሉ ቀዝቃዛ ውሃ ስለጠጡ والله በዚህ ጸጋ ትጠየቃላችሁ የተባሉት የሀገራችን ጸጋዎችም በምዕራቡ ሀገር ኢንቨስት ሲደረጉ እኛ እንልም ከማለት ውጪ የት ናችሁ ያ ረሱላህ